ሰላም ሰዎች ያራዳ ልጆች እንዴት ናችሁ? ሁሉ መልካም አለን ፈጣሪ ይመስገን። እንግዲህ በዚህ ሳምንት ደግሞ የወጡ አዳዲስ ነገሮችን ወደ እናንተ ይዘን ለመምጣት እናቀርብ ተዘጋጅተን መጥተናል። የሚያዝናኑም የሚያስተምሩም ቪዲዮዎች ታች ብለናል። እናንተም እንደምትማሩበት እንደምትዝናኑበት አልጠራጠርም። እና ቪዲዮ ከመጀመራችን በፊት ደግሞ ለዚህ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ አዲስ ያልሆናችሁ ደግሞ ላይክ በማድረግ ይሄን ቪዲዮ ቀጥታ እንጀምረዋለን። እንደዚህ ተከናንበን እንግዲህ በኩል አልተቻለም። ቀጥታ ወደ ቪዲዮ ነው የምንገባው። ይመቻችሁ። ሌትስ ጎ። ጀማሪ ለማይነኝ አበረታቱ። እጅግራ ላይ መስራት ደብሮኝ ነው። ስራ ምን ያደርጋል? ልብስ ያቆሽሻል። እጅግራ ላይ ምስኪን እንዳያነኝ አበረታቱኝ። ማነው ራስን በራስ ማስደሰት አይቻልም ያለው? ይቻላል ነው ይኸውልህ፣ አሳይ ነው ዮ ያ ማን አይቻልም ያለው? ይቻላል። ራሳችን በራሳችን እኮ ማስደሰት እንችላለን አይደለም እንዴ? እስከመቼና ያበደ ባለ በላችሁ ይልሽ። እኔ ምን አገባኝ? እነሱ ጠግበው ነው የምጣሉት። እኔ እናንተ ቁርስ በልተናል እና ምን ብዙ የኢትዮጵያ ሕዝብ እየተነጋገረ አይደል? እንዴ አንተ ምንድነው እንደዚህ እንትን የምትለው እንዴ? ይነጋገራ። ስለምንድን ነው? አይተዋል። በእናትህ ጆን ዳንኤል እኮ የጃን አካውንት አዘጋው በላችሁ። ሽት አይተዋል። የጃን እኮ አካውንት ጆን ዳንኤል አዘጋው በእናትህ። እና ምን አገባህ? ምን አገባህ? ያገባል? ምን ያገባል? መልካን መጀመሪያ ወዲህ ጠግበህ በልታል አልበላህም። በባዶ ወድ ነው ያለው። ወዲህ ጠግበህ ሳበላ ስለሰው አታ እኔ ምን አገባኝ? እነሱ ጠግበው ነው የምጣሉት። እኔ እናንተ ቁርስ በልተናል እና ምን ብዙ የኢትዮጵያ ሕዝብ እየተነጋገረ አይደል? እንዴ አንተ ምንድነው እንደዚህ እንትን የምትለው እንዴ? ይነጋገራ። ሆዱን ሳይሞላ ይጨዋል ድንቆሮ። የምሩ ነው። እኔም ራቴን አልበላው። ያገበኛል ወይ? አያገባንም። ለምን የራሳችንን ስራ እንሰራም እኮ። እነዚህ በቃ እንደ ህፃን የተጣሉ እኮ በቃ ጉድ አደረጉ። ስራ እንዳንሰራ እኮ አደረጉ። አይሾ ስፒድ የኢትዮጵያውን ስፒድ ጉድ ሰርቶታል። አይሾ ስፒድ እና ወደ ስትሪም ሲመለስ ለኢትዮጵያው አይሾ ስፒድ አስቀድሞ ነበር መልእክት ጠብቁላለው ነበር ያለው። ነገር ግን የኢትዮጵያው ስፒድ መልእክቱን አልመለሰለትም ነበር። በቻቱ ላይም ሲለው ለኢትዮጵያ አይሾ ስፒድ በድጋሚ ለመደወል ሲሞክር በኢንስታግራም ላይ ስልክ ቁጥር አግኝቶ ለዓለም ነበር ይሄን ስልክ ቁጥር ይፋ ያደረገው። በኢንስታግራም ላይ ፌስታይም አዋራኝ ቢለውም የኢትዮጵያው አይሾ ስፒድ መልእክቱን ባለመረዳቱ ለአይሾ ስፒድ ሳይደውል በመቅረት እድሉን አስመልጧል። ወይኔ ምንድነው የሚሻለን? ቆንቆስ ይሄን የመሰለ እድል አግኝቶ አይደብሮም እንዴ? እንዴት ነው የማይጠቀምበት? ምን እሺ ነው አዶናይ ካጠገቡ ርቋል። ምን እሺ በዚህ የሚገርም እድል ነበር ያጋጠመው ልጁ። እና በባዶ ማለት አታውቅም ነው የሚጠጡ ሰዎች ሰፈር ውስጥ ምናምን በባዶ እንደምጠጣ አይወራም ነው ወይስ ንቀት ነው? በባዶ እንደምጠጣ እያወቅ እንዴ ስኳር ታርክ ትሞክራለህ? ምንም ሳይኖር በባዶ ኦርኬስትራ ይዘመጣ ባዶ ማንም ነው የሚያውቀው በባዶ በባዶ ነው የሚጠጣው። የዛሬን አልፍ ያለው ስለማታውቅ ከዚህ በኋላ ለምታውቀው ሰው እንዳለ ተናገር። በባዶ ነው የምጠጣው። እንዴት ነው ቡና በባዶ? እንዴት ጥቅሙ ግን ምንድነው? እስቲ በባዶ ቡና መጠጣት ምንድነው ጥቅሙ? እና እንዴት ነው የሚጠጣላችሁ በባዶ? አይምር ሙሴ ብላክ ምንሽ ስንት ሰው አሸንፈ ገዜ ፋስማን አሸንፎ አሁን እቺ አሸንፈች ነው እንደዛ ነው እያልከን ያለው? ለምን እኔና አንቺ አንጮት? እኔና አንቺ እንጮት፣ ግን መጀመሪያ ቤተሰብ ማወቅ አለበት። ቤተሰብ ይወቅ፣ ሽማግሌ ልላክ፣ ከዛ በኋላ እንደዚህ እንጮታለን። ፊታችን ሲሰፋ ጅል ነው እንደምንመስል ነው። እንደዛ ነው። ባለፈው ደግሞ አበቃልን አንቀህ አይኑን ከእንደገና ልታወጣው ሲጀምር አይኑ ውጪ እኮ ነው ያለው።
እኔ ግን ምን አስበው ነው እውነቱን እኮ ነው ባይዘው ሴቶች ጋር ሲሆን ነው እንደዚህ የሚቀያየሩ ወይስ የትግሬ ቆንጆ ትመስላለች ዘፈን ጋር ማለት ነው። ምንድን ነው መልኳ ምርጥዬ ነች። መልኳ ምርጥዬ እኮ ነች። እንዴት ነው እንደዚህ ከባህል ያፈነገጠ አጨፋፈር ነው። ጆን ዳንኤልና ጃኒ ምን አገባኝ ነው? ጆን ዳንኤል ምን አገባኝ? ያ ምን አገባኝ ነው? ጋምቦ ማህበረሰብ እኛ ምን አገባን? የራሷ እያለቀሰች እና እኛ ምን አገባን? አያገባን። ብዙ ጊዜ ስለ ችክሰልያ ተጠራቅሞ ሲመለስልህ ወማጋ ስትበል የአራዳ ልጆች ይሄን ቪዲዮ በየሰፈሩ በየቅያሱ ላሉ አራዳ ዱርዬዎች እንዲዳረስ አድርጉልኝ። እንዴ ምንድነው የመጣብን ጎበዝ? እንዴ አራዳ ማለት ምን ማለት ነው? ኦሪጂናል ዱርዬዎች አይተናል። አራዳ ዱርዬ ማለት ታላላቆቹን የሚያከብር ቤተሰቡን አክብሮ የሚያስከብር ከማንም ሰው ጋር መኖር የሚችል ፍሌክሲብል የሆነ በሃይማኖቱና በሀገሩ የማይደራደር ለተቸገረ ደራሽ የሰው ደስታ የሚያስደስተው ምንም ስራ ሳይንቅ የሚሰራ ይሄ ነው አራዳ። አሁን በየቅያሱ የመጡት በዘበዝ ፍሪጎች ምን አድርጉ ነው የሚሉ ዘጠናዎቹ ላይ የቀረ በጀማ ምናምን በሰፈር በቅያስ ጸብ ምን እሺ ነው የሚያብለጨልጭ ሰላ ይዘህ መፈልፈያ ይዘህ ቅያስ ለቅያስ የእንትን ጀማ ነኝ የእንትን ቅያስ ነኝ እያልክ እንዴ አለፈበት እኮ ብራዘር። ኧረ ሼም ነው አይመጣውም እንዴ አራዳ ነኝ ብለህ ነው እንዴ የምታስበው? እንዳታስብ ላይቭ ላይ ገብተህ እናት እንዲቱን ምናምን እየተባባልክ መጣሁልህ ሰፈር ላይ ናየት አለው እዚህ ነኝ ናውጣ እስቲ ወንድ እኮ እናት እንደዚህ ምን እሺ ነው እናንተ ከየት የመጣችሁ ናችሁ? ሱሪን ዝቅ ፓንትን ከፍ አድርገህ ውጥር ስላልክ ወንድ ነኝ ብለህ ነው እንዴ የምታስበው? እንዳታስብ። ሱሪን ዝቅ ከምታደርግ አንገትን ዝቅ አታደርግ። ለጊዜው ዝቅ ብለህ ሰርተህ በጊዜው ከፍ አትልም። ወንድ ልጅ እግር እንጂ ሀገር የለውም። የትም ሰፈሩ ነው። በየቅያሱ የሆነ ጀማት መሰርታለህ፣ የሆነ ስፓት ላይ ደቅ ትላለህ። ላይቭ ላይ ገብተህ ሐላል ግሪን ፕላንትን ትጠቀማለህ፣ ፍሙ ትለበልባለህ፣ በሸሉ ባዬ ተጠበጥባለህ፣ አካውንትን ደቅ አድርገህ እዚህ ጋር ወዲህ በሉ ትላለህ። እናንተ ቤት አራዳ ናችሁ። ተው እንዲህ አይነት እርድና ይቅርብኝ ብራዘር። ቤተሰብህን፣ ሰፈርህን፣ ጓደኛህን ራስህንም ነው ያዋረድከው። በት ብለህ ላይፍን አጨንጅም እንዴ? ተፍ እያልክ ስራ ሳትንቅ ላይፍን ለማሸነፍ ሞክር። ካንተ አልፈ ቤተሰብህን ለመርዳት ሞክር። ይቅር ቤተሰቡ ራስን ቻል። የአራዳ ልጅ አይደለም ከሰው ጋር ከአውሬ ጋር ይግባባል። የአራዳ ልጅ ፍቅር ብቻ ነው የሚያውቀው። የአራዳ ልጅ አይጣለም። የአራዳ ልጅ ከየትም ሰፈር ልጅ ጋር ይግባባል። የአራዳ ልጅ ኧረ እናት አይሳደብም። የአራዳ ልጅ ስለ እናት ይጨነቃል። የአራዳ ልጅ በእናቱ አይደራደርም። የአራዳ ልጅ የማንንም እናት ያከብራል። ብራዘር ራስን ተፍትሽ አድርግ፣ አፕዴት አድርግ። ራስን የሆነ ቦታ ላይ ስታክ አድርጋል። የት ጋር ነው ያሉት ብለህ ራስን ፈትሽ። ልክ ነው ልጁ ስላችሁ አሁን ሶሻል ሚዲያ ላይ የሚደረጉ ነገር በጣም ነባሪ ነው። በቃ አረድዬ ምናምን ይሉና በቃ እናትን መስደብ አለ አይደለ? ደባሪ ቃላቶች አሉ እና በቃ አለ አይደለ? ደባሪ ነው። እንደዚህ ነገር ደግሞ ደስ አይልም። ምን እሺ ነው አሁን አራድነት ነው? ምንም እኮ ደባሪ ነገር እኮ እንዴ ነው እንደዚህ የተሰዳደብክ ሳትከባበር አራድዬ ምናምን አይነፋም። ብሮ ቀርቷል ይሄ ነገር። በግሩፕ ምናምን ካቢላ ምናምን ብሮ ቀርቷል። አሁን የተለየ ጊዜ ላይ ነው ያለነው። መከባበር ፍቅር የበዛበት ዘመን ላይ ነው አሁን ያለነው እንጂ እንደዚህ አይበላም ነው። አንድ ቦምብ ወደ አንተ ቢወረወር ብዙ ሰዎች እንደገና ለመወርወር ሊያነሱት ይሞክራሉ። ነገር ግን ይህ ለማድረግ በጣም አስቸጋሪ ነው። ምክንያቱም የፍንዳታው ጊዜ በጣም አጭር ነው። ከዚህ ይልቅ ከቦምቡ ርቀህ ወደ ጎን መዝለልና በመሬት ላይ መተኛት ከፍንዳታው እንዲጠበቅ ያደርጋል። ቢመትህም ቂጥህ ነው። ምንሽ ለፋዙካ ስልኬን ከሌላ ሰው መቀባበል ፈልገህ ነበር? ራሴን አጠይቀኝ። ከፈለክ ያለህበት ድረስ መጣ። አሁንም ቆይ የማን ልጅ እንደሆንኩ ታውቃለህ ወይ ነው? የማን ልጅ እንደሆንኩ ታውቃለህ? የፋዙካን አስተያየት ያያችሁ የጋሽ ኮረኔ አንተ ተባይ ለጸብ ሲሆን ነው የኔ ልጅ የምትሆነው። አላውቅም፣ እንደውም ይቅርታ ያለ ዛሬ እንደው አይቼ አላውቅም። የኔ ወንድም አንተ ትመጣለህ? በጣም ጥሩ። ኧረ እባክህን እዚህ ቤት ነገር እንዳታመጣብኝ። ኧረ ዝም ብሎ ነው በእናትህ አባዬ። ቆይ ተባለው እኔ በሰላም ነው የምኖርበት። ግድ የለም ስማ ይጥቅ አንቺ ነሽ እንዴ? እንዴት ናችሁ? ምንድነው የተፈጠረው ነገር? በጣም
አልመጣ አልቆልሽ ነበር ማያይሽ እና መሳሪያዎችን ላዘገጃጅ ብዬ ገብቼ እኮ ነው አይደል? እሱ ምን ይዞ እንደሚመጣ ምን ይታወቃል? ማን የመጣው? ነገሩን የማላውቀው መጣ። ቁጭ በል አስቻ። አንተ ደግሞ እንደው ምን አይነሳን ነው የምመጣው? ማይሆንም ምሳሌ ነው የምመጣው። ቤተሰብ ተሰበሰቡልኝ ብሎ ናውጣ ግድ የለህም አስቼ። ባይሆንስ ምን አገባኝ ነው አስቼ ሆነ አልሆነ ምን ከኔዎት ጋር ምን ያገናኛል? እኔማ ትጥቅ ልቀይር ብዬ እኮ ነው የጸብ ትጥቅ ምናምን ያ አይደለ ምን ነው አስቼ እሱን በወንክ ነው ለትንሽ አንተ ያማት ፉከራ ይልሻል ብሮ ፉከራ ይልሻል። መቃብር ጠባቂ ሆነ ለቀስተኛ አልወጣም ሲል ታይም ሳልበላ አራት ይደረስ አንተን እየጠበቁ ሙሉ የግቢው መቃብር አበባ ጠጥቼ እያስገረምከኝ ነው። ኧረ እባክህ ውጣልኝ። አንተ ውጣ ወንድሜ። እኔ ፌብዬን ጥያት ወዴት ማለት ነገም ቢሆን መተር ምን ታወጣለህ? ፌብዬ ምን ነበርሽ ግን? የረጅም ዓመት ፍቅረኛ። እርግጠኛ ነህ? አዎ እርግጠኛ ነኝ ወንድሜ። አባቴ ካንተ ባላቅም እዚህ ግቢ መጣ ወጣት እንዳለ እየመጣ የሚያለቅሰው እዚህ ጋር ነው። እርግጠኛ ነኝ እንዴ? እርግጠኛ ነኝ እንዴ? ምን ማለት ነው? ሽማግሌ ልልክ አንድ ቀን ስቀር እኮ ነው ትለኝ ሄደችው። አንድ ጀንበር ሽማግሌ ልትልክ ስትል? አዎ እንዴ ይኸውልህ ወንድሜ ዛሬ እዚህ ቦታ ላይ እዚህ መቃብር ቦታ ላይ አንተ አምስተኛ ሰው ነህ። አንተ በፊት የነበረው አራተኛው የሁለት ልጆች አስወልጃት የሁለት ልጆች እናት ነበር። ተው ሚስቴ ነበረች ብሎኝ ነው። ሙት አይወቅስም። ሙት ወቃሽ አትሁን ወንድሜ። ማንን ነው የምታስኮለው? ነው ያማል እንዴ? አንተ እኔ ላጽናና እኮ ነው እንጂ እኔ ሄዳ የለብኝም የሙት ቦዲ ካውንት ቁጥር ሙሉ ያማል እንዴ? እውነቱን ልንገር ብዬ እንዴ ፌብዬ የምሰማው ነገር እውነት ነው። አታደርጊው አይደለም ይሁን እንደሰማሁት ከሆነ ያንተን ስቶሪ ባላቅም ከሌሎቹ ከቁጥሩ አንፃር ሟች በህይወት እያለች ባዲ ገርል ነበረች። የዛሬና ያርጎና ሞተችና ባዲ ሬሳ ሆነች እንጂ ፌብዬ የምሰማው ነገር እውነት ነው ፌብዬ። በድን አይመልስልህ። ብትመልስልህም በሁኔታዋ በነበራት የኋላ ታሪክ ውሸት ነው የምትልህ። ፌብዬ ለአንቺ ያለቀስኩባቸው ቀናቶች ረገምኳቸው። ወጣሽልኝ። ተው አይ እንዲያቀሳሰርን በጊዜ ምሳ ካልወጣን እኮ ምን እርሙን ሊያወጣ ይመጣ ሰው እንዳለ ቶሎ አይጨርስም። ፌቨን በድሉ ታከለ በጣም ይቅርታ እሺ እናቴ። ራበኝ እኔም ተራብኩብሽ። ለሆድ ነው ይሄ ሁሉ ሁለተኛ እንዳይመጣ አርጎ እኮ ነው ጭራሽ ደግሞ ይላከው። ጠቅልሎ እኮ ነው ያስረሳው። ለማስታወቅ ራስ በስልክ ራስን ስታ ምንድነው እንደዚህ ማማራት? ምንድነው እንደዚህ መዘነጥ? እንደዚህ ሸበላ ሆነማ መውጣት የለብህም። ሴቶቹ በኋላ ቢሻሙስ? የወንዶች ምሳሌ እኮ ነው የምትመስለው። የወንድ ልጅ ምሳሌ ሲወለድ እልልልል የተባለለት ወንድ የግርማ ሞገስ። ለዚህማ አንድ ሰፊ ይገባዋል። እንዴ ይዘልጦ አንተ ነህ ሲያስጠላ በእናትህ ማለት ምንድነው? አንተ ካሜራ ከማብራት በፊት ፊትን አታጠብም እንዴ? እንደ ድመት ለሳው ነው የምትሰሩ አንተ ጉጭማ። አንተ ደስ ያለው ጉማሬ እንዴ ማለት እኔ ስወለድ እልል የተባለልኝ ሰው እኮ ነው። አንተ ስትወለድ እኮ እናቶች እልል ያሉት እኮ ማለት ነው። ጉማሬ ከውሃ ሲጠብቁ እንዴት ከሆነ ወጣ ብሎ እኮ ነው። ብንሄድ ይሻላል። አስቀያሚ ቆንጆ መሆን ወንጀል ቢሆን ኖሮ ማለት ነው አንተ አትታሰርም ነበር። በቃ ነፃነትን ይዘህ ነበር የምኖረው። ፈጣሪ ይመስገን። እንኳንም ስልኮኝ ተፈጠርኩ። ሰውዬ እንዳንተ እትብት የመሰለ ፊት ቢኖረኝ ኖሮ ከፎቅ ላይ ዘልዬ ነበር የምገላገለው። ከባድ ነው። ሰባበሩ እኮ ምን አስተረፈለት? ሰውዬ ግን ምን እሺ አበዘሽው። ብዙ ጊዜ ማናስታውሰው ነገር ቢኖር ጥርሶች፣ አንዳንድ የተለያዩ ነገሮች ብታገኝም ባታገኝም ማይጠፉ ነገር ናቸው። ኧረ ምን አርገኝን የሚለው ቀን ለዚህ ድመቶች ደግሞ አልተቻሉም። ታሰምታሽ በምንታ በቅማል ምን አለ በቅማል የሚስት ኪት ውስጥ አወልጫት ይቅማል። የሚስት አንደደብ ቅማል አወል ይቅማል። በጌታ መጣ። እንዴት ነው ግን ይሄን ነገር የሚሰሩ ማን ነው እንደዚህ የሚሰሩ? ስንት አለሌ በዛበት ለአንድ ህንዳዊ አከራይተ ቤት ውስጥ አይቶ የቅዱሳን መኖሪያ ብሎ የቤት ኪራይን 2 እጥፍ ሲከፍል እንኳን እዚህ ቤት ህንዳዊ ያልሆንኩ እንዴ ባዙ የዚህ ቤት ውስጥ በረሮች ብዙ ነው ያሉት። ህንዳዊ በሆነማ በቃ የቅዱሳን እንትን ነው ብዬ 3 እጥፍ አድርጌ በሰጠኋት ነበር።
ጋይሶች ዛሬ የነበረው ቪዲዮ ይመስል ነበር። ያው ብዙም ባሉ ትንሽ ዘና እንዳላችሁ አልጠራጠርም። ይሄን ይመስል ነበር። በቀጣይ ቪዲዮ በአዳዲስ ነገሮች እስከምንመጣ ደግሞ እንመጣለን። እንመጣለን እና እስከዛ ድረስ ቸር ቆዩልኝ። መልካም ቀን ጉድ ላክ እላችኋለሁ። ሰብስክራይብ ላይክ ማድረግ ደግሞ አይረሳ። ይመቻችሁ። መልካሙን ተመኘውላችሁ። ባምባክላት